እና ኦፕሴ ስላንቺ የሰማሁት በጣም የገረመኝ ነገር እግር ኳስ እንደምትጫወቺ አሁን ስትናገሪ ነውና የት ነው ትምህርት ቤት ነው የምትጫወቺው? ያው ትምህርት ቤት ውስጥ ነው ፕሮጀክት ነው ኮልፌ ጀሙ ፕሮጀክት ይላል። ኮልፌ ጀሙ ፕሮጀክት ይላል። ያው ከትንሽነት ጀምሮ ነው እዛ የገባሁት። አሰልጣኛችን ደግሞ ኮሽ ገለቱ ይባላል። አንድ አባት ሆኖ ነው ሴቶችን እያሰለጠነ ያለው። በዚህ ምክንያት እንኳን እኔ አፈሪ ትምህርት ቤት አልሄድም ኳስ አልሄድም እንኳን ስል ለሰው ብለሽ ነው ወይ ብሎ ብቻ አበረታቶ ለዚህ ያደረሰኝ እሱ ነው በጣም ማመስገን ፈልጋለሁ። ይሄ ነገር ስለተፈጠረ ትምህርት ቤት አልሄድም ብለሽም ነበር? ብዬ ነበር። ኳስም ትምህርት ቤት አልሄድም ብዬ ነበር። እኛ በተኛንበት ገብቶ ከእንቅልፍ ያነሳት መጣ እና ኳስ ይዞኝ ሄደው ብቻ ብዙ ነገር አድርጎልኛል። ኮች ገለቱ በጣም ነት አንዳንዴ ትምህርትንም በላኮ ቤት ቀርታ ነበር። እሱ እኔ አለሁልሽ አጠገብሽ እንዴት ለሰው ብለሽ ትቀራለሽ? እነሱ ይፈሩበት እንጂ አታፍሪበትም አይዞሽ ብሎ ያወጣት እሱ ነው። እና እግር ኳስ ላይ እንዴት ነሽ? አሪፍ ነኝ። የትኛው መስመር ላይ የምትጫወቺ? እኔ መሀል ተከላካይ። ቀጣይ ብሔራዊ ቡድን ላይ እንጠብቅሽ? አዎ ስለዚህ ብሔራዊ ቡድን ላይ ሉሲ ላይ ጠብቋት። ባይዘው በጣም ጎበዝ እግር ኳስ ተጫዋች እንደሆነች ተስፋ አላየሁሽም እኮ ገና፣ ግን እንዲሁ ደስ ስላለኝ እኔም በኋላ ልጆቻችንን ማስገባት የሚፈልጉ ሴቶች የሚያበረታታ ፕሮጀክት ነው። ኮልፌ ጀሙ ኮልፌ ቀራኒዮ ወረዳ 4 ላይ ጀሙ ትምህርት ቤት ማግኘት ትችላላችሁ። ያው ሴቶችን ማስገባት እንችሉ ሴት ትችላለች። ያው አብዛኛው ወንድ ሲጫወት ነው የምናየው ኳስ፣ ግን ደግሞ ሴቶችም እንደሚችሉ አሳይተውናል።